በቃኝ ህይወት አስጠልቶኛል በጣም ያላረኩት ነገር የለም እኮ ከዚህ ህይወት ለመውጣት ያላረኩት ያልሰራሁት ነገር የለም በሮች ተዘግተውብኛል ይህ ህይወት አስጠልቶኛል በቃኝ ወይ በእናትህ ከዚህ በላይ እንዴት ነው ማምነክ ከዚህ በላይ እንዴት ነው ማምነክ ተለወጠም እንዴ ለምንድን ነው የምትሰቃየው እንዴ አመስጋኝ ሰው ነበርኩኝ እየሞከርኩኝ እኮ ነው ህይወቴን ለመቀየር ግን ሊሳካልኝ አልቻለም ለስንት ዓመታት ትዕግስት አድርጌያለሁ ግን ህይወቴን ሊቀየር አልቻለም የሚሰርቁ ሰዎችማ ሀብታም ይሆናሉ እዚህ ግን እኔ ቁጭ ብዬ እሰቃያለሁ ቀኑን ሙሉ ተጨናንቄ ነው የምውለው ማረሚያ ቤቱ በጥያቄዎች ተጨናንቋል ታዋቂው ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎች የጉዳዩን ሂደት በቅርበት እየተከታተሉ ይገኛሉ ሆኖም በእስር ቤቱ አካባቢ የተፈጠሩ ሁኔታዎች ውዝግብን አስነስተዋል አዶናይን ለመጠየቅ በማሰብ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸውን የሚያሳዩ መረጃዎች እየወጡ ይገኛሉ ይሁንና ከቤተሰብ አባላትና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል ይህ ደንብ ብዙዎችን ሳይጠይቁ እንዲመለሱም ምክንያት ሆኗል አዶናይን ለመጠየቅ ከሞከሩ ሰዎች መካከልም አስገራሚ ክስተት ተከስቷል እኔ የአዶናይ ወንድም ነኝ አስገቡኝ በማለት ለመጠየቅ የሚሞክሩም እንዳሉ ለማወቅ ተችሏል ይህ ክስተት የህግ ሂደቶችን አስፈላጊነትና የቲክቶከሩን ተጽዕኖ በድጋሚ ያሳይቷል የቲክቶክ ኮከቡ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቷል በቃ የኛ ሰው ሲፈጥረው ለሰው ማድነቅ የሰውን አለልክ ማጉላት የሚያሳዝኑ ሰዎች በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ እሱን እናርመው አመለካከት ይቀየር ስንል በአዋጅ አንቀይረው አነጋጋሪ መሆን አወዛጋቢ መሆን ማለት አይደለም በሆነ አጀንዳ ላይ የወጣቸው አነጋጋሪ በመሆን ፌመስ በመሆን እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም ሰለጠነ ከተባለ ቀድሞ ይመጣው አርት ነው